Nice. ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እኔ ያለሁላችሁ ያው ዛሬም እንግዲህ እንደተለመደው ባበዱና ቤንግ በሆኑ ቪዲዮዎች ተመልሰን መጥተናል ማለት ነው። ዘና ፈታ ሊያደርጓችሁ ይችላሉ የሚሉ ቪዲዮዎች ላይ አብረን ዘና ፈታ እንላለን ማለት ነው። ለቻናል አዲስ ከሆናችሁ ይሄን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቪዲዮውን ጀምሩት። ወደ ቪዲዮ बातों से अपने मुकरता नहीं मरने से मैं कभी डरता नहीं क्या बोलते बादशाह क्या बोलते Nice. मेरे ये कटो में जम्बर होने लेकिन खेला गलत आदमी के साथ ወደ ኤሊያንነት የተቀየረ በነገራችን ላይ እንደዚህ ወደ እንትን እየቀየራችሁ እንትን የምትሉ ሰዎች በጣም ነው የሚያስቀው ቪዲዮዎቹ። ግን አንዳንዴ ደግሞ የምታመጡት የቪዲዮ እንትን እንደዚህ አካል እንትኖች ላይ ምናምን የምታመጡት ነገር በጣም እኔ ለቤዝ ሊፈነዳ ነው የሚለው። ልሳቅ ወይስ በጣም ነው የሚያስቅ ቪዲዮ ከዛ እንዳስቁ ደግሞ የሚያረጋችሁ ነገር አለ። ብቻ ይመቻችሁ። ወደ ቀጣይ ቪዲዮ እንሂድ። የቤስት ፍሬንድ ዲስትራክ ይላል። እሺ አንቺ ማማዬ ጥጋብሽ አልበርድ አለሳ ፈጣሪ ሰውር ከዚች የሴት ጎረምሳ እኔ ኮፒት ነኝ አትንበጫበጭ ባባ ቆሜ ቀራለሁ ያንተ አይነት ከማገባ ልቤ ተራራ ነው ሲያገር ያጠፋል ግንባር ግን ከጃል ሜዳ ይሰፋል። እኔ ራስ እኮ እዚች ግንባር ሺ የሆነ ኮንዶሚኒየም ነገር ወሬ ግራ እንዳልጠግ ድግባር ጀለሱ አልከዳኩም። እሺ ማንንም ነው ማልሰማው ጨለማ ፈርቶ ፖፖ ላይ ነው ቢሻለው አይደለም ይኸውልህ በዚህ መጥቻለሁ አይደለም ደፍቻለሁ እኮ አሁን ሽንት ቤት እንትናቸው በነገራችን ላይ እንትን ዘፈን እስከ መሰራት ደርሷል። በጣም ነው የሚመቸኝ ትሬንድ። ይመቻችሁ። ብቻ ወደ ቀጣይ ቪዲዮ እንሂድ። አንቺ ማስተያ ነስ ይድዛ ጠቋራ ሲያስጠላ ጠቋራ ያለች ጠቋራ ያ አንተ ጠቋራ አደ እንትን ያስቃል ነው እኮ ያስለቅሳል። ፍራንክ አረኩት ይላል። እሺ አዶኒታን ነው አዶናያችን ወይ ነበር እንዴና ሰላም ነው አማን አለ ሰላም ሁሉ ማለት አገኘው ደስ ብሎኛል። እኔ ያው እንገናኛለን ያው በጣም ደስ ብሎኛል። እሺ አባቴ ዛሬ በነገራችን ላይ ስለ አዶኒ አንድ አጠር ያለች ነገር ልነግራችሁ ፈልጋለሁ። ያው እናንተ ማታውቁት እኔና አዶናይ ብቻ የምናውቀው እና ከዛ መሀል አንዱ ዲቻ ቦይስን 10 ሚሊዮን ብር ሰጥቷቸዋል በካሽ እና ያው አሁን ያሉበት ሌቭል ደግሞ ሌላ ታሪክ ነው። በቅርቡ ዱባይ ሄደው ትልቅ ነገር እንደሚሰሩ ከትላልቅ ሰዎች ጋር ኮንትራት አፈራርሟቸዋል እና ያው ይነግራቸዋል። ግን ያው ለእናንተ ሚስጥር መደበቅ አልችልምና ነጭ ውሸት ነው። ነጭ ውሸት የምን ውሸት? እኔ 10 ሚሊዮን ብር አልሰጠሁም። ዱባይ ማለት ሄዳቸው አይቀርም። 10 ሚሊዮን መሰጠቱ አይቀርም እንዴ? ፍራንክ ነው አባቴ። ባይዘው 10 ሚሊዮን ብር በቅርብ ጊዜ እንሰጣለን። ምን አባት ማርያም፣ እውነት የማይሆን ነገር የለም። እምነትህ ነው። ሮፍራን ምንድን ነው ያለው? ባመነው ሰው ባፉ ቃል ሊኖር ግድ ነው። ገባ? ቃልህ ነው እውነት የሚሆነው። አዶናይ በጣም ይችላል ማለት ሁላችንም እንደሚችል እናውቃለን። ግን በቃ ውሸት ምናምን ጭራሽ ውሸት በጣም ሚስኪን ልጅ ነው። ወላሂ በቃ ግልጽ ሆነ እዛው ፊት ለፊት ንግግር ነው። በጣም ነው የሚመቸኝ። እሱን አለማድነቅ አይቻልም። ይመችም። ብቻ ወደ ቀጣይ ቪዲዮ እንሂድ።
ሰግጥ 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 ፈምስ ስግጥ ድርምስ የሚሰሩትም ማለት ነው። ሰግጡ ፈምሱ። this is Adonai speech man። በቀጣይ ቪዲዮ እንሂድ። በነገራችን ላይ አንድ ነገር ልንገራችሁ። ቪዲዮ ግን ላይክ አድርጋችኋል? ቪዲዮ ላይክ አላደረጋችሁም እስካሁን ላይክ አድርጉት፣ ሰብስክራይብ አድርጉኝና የደወል ምልክቷን ኦል ላይ አድርጉ። በቃ ሁሌ ነው መጣላችሁ። ባባበሉ ቪዲዮዎች ነው የምመጣው። እሺ ወደ ቀጣይ ቪዲዮ እንሂድ። Ethiopian people me hungry he hungry he hungry he hungry yes sir አረ ዊ ማንግሪ አረ ሚ ማንግሪ ሚ ሃንግሪ ሚ ፍሬንድ ሃንግሪ ሚ ፍሬንድ ሃንግሪ ኦል እንዳለ ካንትሪ ኦፍ ሃንግሪ ማንግሪ ኦል ሃንግሪ የሚመለከተው በእውነት ኦል ሃንግሪ ዊ ካንትሪ ሃንግሪ ሃንግሪ በእውነት ሃንግሪ ኑሮ ሰም ሃንግሪ እውነት ነው እውነት ነው። all of the country of Hungary በጣም ነው ልክ የሆኑት። ብቻ ወደ ቀጣይ ቪዲዮ እንሂድ። እኔ በህይወቴ ሁለት ሴት ነው ማለት አንዷ እናቴ ነች፣ አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው። ደስ ሲል እና ደግሞ በሃይማኖት ጠንካራ የሆነ እንደወዳል እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲል ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣው። ይችላል ማለት የልጅ የሚሰራቸውን ስራዎች አለማድነቅ ንፉግነት ነው። ቪዲዮ ላይ ከያርጋችሁ ወደ ቀጣይ ቪዲዮ እንሂድ። ጆጆ ይላል ገዙ። እሺ ወደ ቪዲዮ። በእኔ ሐሳብ ተስማማ አትስማማ አያገባኝም ነው። በእኔ ሐሳብ የምትስማማ ከሆነ ተስማምቻለሁ በለኝ። በእናትህ ተስማማለሁ ነው ማለት። የማትስማማ ከሆነ ደግሞ ብለህ ጻፍልኝ። ምን መሰላችሁ በፊት በጽሁፍ ብቻ ነበር ኮሜንት፣ ከዛ ደግሞ ፎቶ መደረግ ተጀመረ። አሁን ለምን ቲክቶክ በቮይስ አይጀምርልንም? በቮይስ መጀመር አለበት ነው። እውነት ነው። ስንት መገረድ ያለባቸው ሰዎች አሉ እኮ። እኔ 5 ብር ተበድሬ የምገባው ያንተን ዝፋጭ ላይ ነው እንዴ? አይደለም። ሰግጥ ፈምስ። አዎ ሰግጥ። ስትሰግጥ ግን አሰጋገጥህን አሳምር። ተገቢ አይደለም። እናመሰግናለን። ተገቢ አይደለም። አስባችሁታል? ግን በቮይስ ተጀመረ ማለት የሚሰጡ በጽሁፍ እኮ አልቻልናቸውም። በፎቶ ተጨምሮ ወገን በቮይስ ተጀመረ ማለት እሰቡት። ዋው የምትስማሙ ለማንኛውም በዚህ ቲክቶክ ላይ ይሄ በቮይስ ይጀመር የምትሉ ኮመንት ላይ እንደዚህ ያላችሁ ተስማምቻለሁ ያላችሁ ጻፉ። ማትስማሙ ከሆነ ነው ያላችሁ። እሺ ወደ ቀጣይ ቪዲዮ እንሂድ። ሲሌ አይኔ ብርሃን ይላል። እሺ ወንድም ስላነ ብርሃን ስላነ ብርሃን አይነ እያፈቱታል እንዴ? እኛም አይነ አይም እኛም አይነ አይ ስላነ ብርሃን አሃ እንደዛ ነው እንዴ? አዎ ስላነ ብርሃን አረ በደንብ አይ ስጠኛ። እሺ የቀኝ ነው በደንብ የማየው አንተ እንደዚህ መጣ አይ እንላለን እንዴ? የፈጣን ልመና ወይስ ሃንክ? እሺ ብቻ ወደ ቀጣይ ቪዲዮ እንሂድ። ያው እዚህ ጋር ሁለቱ ከዛ ደግሞ እዚህ ጋር ሁለቱ ዞር ሲል ቆቆቆ እንትን በልብ ቅርጽ አይኗ ጋር ልብ ቅርጽ ባለው ኢሞጂ የተሸፈነው ፓርት ምን እየሰሩ ነው? መሸፈኑ ተገቢ ነው ወይ? ተገቢ አይደለም። እሺ እንደገና ነው የቪዲዮን አላየንም፣ ኢሞጂም የለም። እሺ ያው እዚህ ጋር ሁለቱ የፊቷ ሪአክሽን ራሱ ምንድነው ወገንታት? እሺ አላየንም። ወደ ቪዲዮ ያው እዚህ ጋር ሁለቱ ከዛ ደግሞ እዚህ ጋር ሁለቱ ዞር ስንል ያው ዛጋስ እነሱ እዛ እነሱ እዛ ይጫወታሉ። አንተ በል አይዞሽ ገለቴ ነው ያለ። እሺ ወደ ቀጣይ ቪዲዮ እንሂድ። ይሄ ልጅ በነገራችን ላይ በጣም የሚሰራቸው ምግቦች ዛሬም የሚገርም ቀን ነበር ያሳለፈው ማለት ነው። ወሰድን ቀጥሎ ለገበያ የሚወጣ ዳቦ ከየት ነው የመጣው? ገጠር አይደል እንዴ ያለው? በኋላ የሚገርም ከሳት አሳልፈናል። ተጋበዙልኝ። ቪዲዮ ላይክ እና ሼር በማድረግ ጀምሩ። ወዳችሁ ዳቦውን ከየት ነው የምታመጣው? ማለት ዳቦ ከየት ነው የመጣው? እዚህ ቪዲዮ ጋር ከገጠር ነው ያለው ሰውዬው። ዳቦ የበርገር ዳቦ መሰራት ይችላል ነው ማለት እስኪ ብቻ አባቴ
ምንድን ነው? ምኑ ላይ ነው ምኑን የምትጨምረው? ቢላዎቹ ራሱ አከታተፉ ያስቀናል ማለት ምንድን ነው አፈር እያንዳንዱን ስቴፕ ያሳያል። በነገራችን ላይ እንሞክረዋለን እኛም። ቆይ አረ ድምጽ የሆነ ነገር በለን እንጂ ከላይም ተጨመረበት ይላል። what the fuck are you serious? እንደዚህ ይወጣል? እኛ ብንሞክረው ያው እዚህ ለስራው ብል እንዴት እንደሚወጣ እኔ የማውቀው። ዋው የተሟላ ዕቃ ራሱ እኮ የለውም ማለት አለው። በእርግጥ ግን ዋው ጥሬ ሽንኩርት ዋው 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 እኔ ይኸውልህ በሼፍነትህ ትችላለህ። በጣም 10 ከ10 በጣም ነው ማደንቅ። ትችላለህ ግን ይገርማል። ብቻ እያንዳንዱ ስቴፕ አለ። ቀጣይ ቪዲዮ ላይ እንሞክረዋለን። ቀጣይ ቪዲዮ ላይ ሞክረው የምትሉ በላችሁ ጻፉ። አትሞክረው የምትሉ አትሞክረው። ሰብስክራይብ ያደርጋችሁ። የዛሬው ቪዲዮአችን እንደተመለከታችሁት ነበር። ያበደ እንደሆነ ተስፋ አደርጋለሁ። እስካሁን ድረስ ሰብስክራይብ አላደርጋችሁ ሰብስክራይብ እያደረጋችሁ የዚህ ቻናል ቤተሰብ መሆን ትችላላችሁ። ይሄን ቪዲዮ ደግሞ ላይክ እያደረጋችሁት በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ